የብዙዎቻችሁ ችግር አያያዛችሁ ላይ ነው። አያያዛችሁን ብቻ በማስተካከል ብዙ ነገር ማስተካከል ትችላላችሁ። የሚያምር ነገር መቁረጥ ትችላላችሁ። የሚያምር ነገር መስራት ትችላላችሁ ማለት ነው። በዚህ ቪዲዮ አቆራረጥ እንዴት እንደሆነ እናያለን። በመጀመሪያ በወረቀት ትለማመዳላችሁ። በወረቀት ከተለማመዳችሁ በኋላ በቆዳ ወይም ደግሞ በሲንቴቲክ ሌዘር በወረቀት የተለማመዳችሁትን ነገር እዛ ላይ ትደግሙታላችሁ ማለት ነው። በመጀመሪያ አቆራረጥ ላይ ዋናው ነገር አያያዝ ነው። አያያዛችሁ ካልተስተካከለ የምትቆርጡትም ነገር በትክክል አይቆረጥም ማለት ነው። ምክንያቱም ባላንሱ ስለሚዛነፍ ማለት ነው። እናንተ ባላንሳችሁ ከተዛነፈ ያንን ነገር መቁረጥ አትችሉም ማለት ነው። አሁን ለምሳሌ ብዙ ሰዎች እንደዚህ ይዘው የሚቆርጡ አሉ፣ እንደዚህ ይዘው የሚቆርጡ አሉ። ብቻ የተለያዩ ስህተቶች የሚሳሳቱ ሰዎች አሉ ማለት ነው። እና አያያዛቸው ልክ ስላልሆነ የሚቆርጡትም ነገር የተዛነፈ ይሆናል። ትክክለኛው አያያዝ እንዴት ነው? ይሄ የተለየ ከተር ስለሆነ ነው። ግን እዚች ጋር ሌላ አይነት ከተርም አለኝ። ሁለቱም ተመሳሳይ ነው። አያያዛችን እንዴት ነው የሚሆነው? መጀመሪያ ይችኛዋ ነገር እዚህ ጋር መቀመጥ አለበት። መሃል ለመሃል እዚህ ጋር መቀመጥ አለባት። ከዛ ይችኛዋ ከመሃል ጣታችን ጋር ከዚህኛዋ ጋር መገጣጠም አለባት። ከዛ ይቺ የሌባ ጣት ጠቋሚ ጣታችን እላይ ነው መሆን ያለባት። ፊት ለፊት እቺ ላይ መሆን አለባት ማለት ነው። እንደዚህ ካደረግን በኋላ ይቀመጣል ማለት ነው። እነዚህ ሶስቱ ጣቶች ድጋፍ ነው የሚሆነው። በምንቆርጥበት ሰዓት ይሄኛው መጫኛ ይሆናል። ይሄ ለመጫን ነው የሚያገለግለን። ወደታች ይጫንልናል። እነዚህ ደግሞ ድጋፍ ይሆኑልናል። እነዚህ የምንደገፍበት ማለት ነው። አውራ ጣታችን ይቺን ትይዛለች። ይቺ የማልኛው ጣታችን ደግሞ ይቺን ትደግፋለች። ይሄኛው ደግሞ የምንቆርጠውን ነገር በደንብ ለመጫን ይሆነናል። እነዚህ ሶስት ጣቶች ደግሞ ድጋፍ ይሆኑናል ማለት ነው። እዛ ይሄንን በትክክል ወደታች ጫን ብለን ስንጥቅ ማድረግ እንችላለን ማለት ነው። አያያዛችሁን እንዳትረሷት ሁልጊዜ ማለት ነው። ይቺን በቃ ሁሌም ማትረሳ ነገር ነው። ምክንያቱም እንደዚህ ከሆነ አሁን የትኛውን ትደገፋላችሁ? እንደዚህ የምትቆርጡ ከሆነ የትኛውን ትደገፋላችሁ? እዚች ጋር ይሄ ይገሸለጣል፣ ብዙ ጉዳቶችን ሊያደርስ ይችላል ማለት ነው። አያያዙ ከተስተካከለ ግን ብዙ ነገሮችን ማስተካከል ይችላል ማለት ነው። በመቀጠልም እንቆርጣለን። እዚች ጋር አሁን 8 ፔጅ አለኝ። 8 ፔጆች አሉኝ። እስከ 8 ድረስ አለኝ። እነዚህ እያንዳንዳቸው መለማመጃዎች ናቸው። ቀጥታ መስመር አለ፣ ዚግዛግ መስመር አለ፣ ከርቭ ላይኖች አሉ፣ የተለያዩ አይነት ሼፖች አሉ። ቆዳ ላይ በምንቆርጥበት ሰዓት ምን አይነት ፓተርን እንደሚገጥመን አናውቅም። ስለዚህ ያን ነገር ደግሞ በደንብ የተስተካከለ ቁርጥ እንዲኖረው የተስተካከለ አቆራረጥ እንድንቆርጥ መጀመሪያ እነዚህ ነገሮች በትክክል መለማመድ አለብን ማለት ነው። በወረቀት እንድንለማመደው እነዛኞቹን ዋናውን ነገር ወይም ቆዳም ወይ ሌሎች ነገሮችን የምንቆርጣቸውን ነገሮች እንዳናበላሻቸው ወጪ እንዳናወጣባቸው ናቸው። እነዚህ ነገሮች ግን በጣም ቀላል ስለሆኑ በዚህ እናያለን ማለት ነው። ይሄም ከተር ተመሳሳይ ነው፣ ገበያ ላይ የምታገኙት ነገር ነው። ይሄም ያው አያያዙ ተመሳሳይ ነው በሁለቱም። ይሄም ምንም ልዩነት የላቸውም ማለት ነው። እሺ መጀመር እንችላለን። እዚች ጋር አሁን የማደርገው ምንድነው? የምታዩት መስመር አለ፣ ጥቁር መስመር አለ። እዚች ጋር ጥቁሩ መስመር ከዳርም ከግራም ከቀኝም አይደለም የምቆርጠው፣ መሀል ለመሀል ነው የምሰነጥቀው። የጥቁሯ መስመር መሀሉ ላይ ማለት ነው። መሀሉን ያው መገመት ትችላላችሁ እናንተ በምትፈልጉት ደረጃ መገመት ትችላላችሁ። ነገር ግን መሀል ለመሀል መሰንጠቅ መቻል አለብኝ ማለት ነው። እያንዳንዷን መሰንጠቅ መቻል አለብኝ። ስለዚህ ስጀምር አያያዜን እንዳሳየኋችሁ ነው። እሷን እጀምራለሁ። እዛ ከሷ ከመሀሏ እጀምርና ቀስ ብዬ ሰነጥቀው። እንደዚህ አድርጋችሁ ትሰነጥቃላችሁ ማለት ነው። ይሄው መሀል ለመሀል እንደምታዩት ከዚህም ጥቁር አለ ከዚህም ጥቁር አለ ማለት ነው። ሁለቱን ሰነጥቃለሁ ማለት ነው። ያንዳንዱ ይችኛዋን ልድገምና ላሳያችሁ። መሀሏን ተከትዬ ነው ቀስ ብዬ ነው ቆርጣት። ከዚህ በፊት ቆርጣችሁ ለማታውቁ ሰዎች ይሄን ነገር ቀስ ብላችሁ ማድረግ ትችላላችሁ። አያያዙንም ደጋግማችሁ በመሞከር የሚሰራውን ነገር ደጋግማችሁ በመሞከር ሁሉ ነገር ቀስ እያለ ነው የሚለመደው። ይሄን እንደዚህ አድርጋለሁ ማለት ነው።
ይሄን እንደዚህ ካደረግኩ በኋላ ይሄ ቀጥታ መስመር ስለሆነ ብዙ አይካበድም፣ ቀላል ነው። አሁን እዚህኛው ላይ እንመጣለን። ይሄን በምንቆርጥበት ሰዓት ይሄም ተመሳሳይ ነው። መሀሉን ይዤ ነው የምቆርጠው። ይሄንንም ቀስ ብዬ እንደዚህ አይነት መስመሮች ላይ ጥንቃቄ ማድረግ አለባችሁ። ምክንያቱም ከተሰመረችው ውጪ ወደታች ማለፍ የለባችሁ። ጫፏ ላይ ስትደርሱ ማቆም አለባችሁ። እዚህ ላይ አንድ በጣም ወሳኝ ነገር የምነግራችሁ ምንድነው፣ አሁን እዚች ጋር ደረስኩኝ አይደለ? እዚች ጋር አቁሜያለሁ። ቆዳ ስትሰሩ ቆዳ የምትዘረጉት ነገር ትልቅ ነው፣ በጣም ትልቅ ነው የምትዘረጉት ነገር። ይሄ ትንሽ ስለሆነ አሁን ለምሳሌ እንደዚህ ያዞረው እችላለሁ፣ ከዛ እንደዚህ መቀጠል እችላለሁ። ይህንንም እንደዚህ ያዞርኩ ከዛ ወደዚህ መቀጠል እችላለሁ። ነገር ግን ቆዳ ላይ የምትዘረጉበት ቴብል አለ። ቆዳው ትልቅ ነው፣ ርዝመትም አለው፣ ስፋትም አለው። ስለዚህ ያን ነገር እንዴት ነው ማኔጅ የምታደርጉት? እንዴት ነው ያን ነገር ልትሰሩ የምትችሉት? ስለዚህ ምን ማድረግ ነው ያለባችሁ? ቆዳውን አተሽከረክሩም እንጂ ቴብሉንም አተሽከረክሩም። ስለዚህ እናንተ ናችሁ መዞር ያለባችሁ ማለት ነው። ስለዚህ ይችኛዋ መጀመሪያ እንደነበረች እንዳሳያችሁ እዚህ ደረስኩኝ። ስለዚህ ቀጥታ እኔ እዞራለሁ ማለት ነው። እዞርና ይችኛዋን ቀስ ብዬ ወደ ታች እሰነጥቃለሁ ማለት ነው። ከዛ አሁንም ተመልሼ ወደዚህ እዞራለሁ። ይችኛዋን እቀጥላለሁ ማለት ነው። አሁን ደግሞ ወደዚህ ነው የሚመጣው። ስለዚህ ወደዚህ ዞርና ወደዚህ ሄዳለሁ ማለት ነው። ቀጣይም ወደ ታች ወርዳለሁ። ከዚህ ወደዛ አላልፍም በተአምር፣ ምክንያቱም ቆዳ እንደሆነ አስቡት። ይሄንን ነገር ትንሽ ሰንጥቃችሁት በኋላ ስታዩት ሲበላሽባችሁ እንደማለት ነው፣ ማበላሸት ማለት ነው። ይሄን አስተካክላችሁ ከቆረጣችሁ ግን ይስተካከል። እቺን መልሳችሁ ብዙ በተለማመዳችሁ ቁጥር ብዙ ነገር ትለምዳላችሁ እዚህ ላይ። ዋናው ደግሞ ቆዳ ላይ ከቲንግ ነው። ከቲንግ ጎበዝ ያልሆነ ሰው በቃ ብዙ ነገሮችን ነው የሚያበላሸው። ያው እንደምታዩት ወደዛም አላወጣውም ወደዚህኛውም አላወጣውም። ሁሉ ነገር አስተካክዬ ነው የተጠቀምኩት ማለት ነው። ይሄን እንደዚህ አድርጋችሁ መቁረጥ ትችላላችሁ ማለት ነው። ወደ ሁለተኛው ንቅ። አሁን ይሄኛው ቀጥታ መስመር ስለሆነ ሁለተኛውን አልደግሞም፣ ግን ከርቭ ላይኑን ልስራው። ከርቭ ላይኑም ተመሳሳይ ነው። መሀሉን ነው የምሰነጥቀው። ቀስ ብዬ መሀሉን ሰነጥቃለሁ። ከርቭ ላይን ትንሽ አስቸጋሪ ነው ቢሆንም ግን በልምምድ ይስተካከላል። ቀስ እያላችሁ የሚለመድ ነገር ነው። እንደዚህ ተጠንቅቄ የምቆርጠው ቆዳ ነው ብዬ እያሰብኩ ስለሆነ ነው። አእምሮዬ ላይ ያስቀመጥኩት ነገር ይሄ ነገር ቆዳ ነው፣ ምክንያቱም በወራ ስለምቆርጥ ማለት ነው። ቆዳ እንደዚህ አደርጋለሁ ማለት ነው። አንድ ደግሜ ላሳያችሁ። ጨረስኩ ማለት ነው።
እንግዲህ ይሄ ከርብ ላይ ነው። ይሄን ቀጥታ መስመር ነው። ከዚህ ጋር ሌላ ሼፕ አለ። የተለያዩ አይነት ሼፖች አሉ። እዚች ጋር ሰርክል አለ። ይሄን ነገር ታደርጋላችሁ። እነዚህ አሁን ብዙ ተመሳሳይ ከርብ ላይኖች ስለሆኑ ሰርክልን እንዴት እንደምንቆርጠው ላሳያችሁ። ሰርክል በጣም ቀላል ነው። ለምንድን ነው ቀላል ያልኩት? ምክንያቱም ስታስቡት ከዚህ ግማሽ ሰርክል አለ፣ ከዚህ ግማሽ ሰርክል አለ፣ ወይም ደግሞ ወደዚህ ግማሽ ሰርክል፣ ወደዚህ ግማሽ ሰርክል። ይሄን ለማል ብትሰነጥቁት ማለት ነው፣ ወደ ግራና ወደ ቀኝ መምጣት ማለት ነው። ስለዚህ መነሻዬን ከዚህ ባደርግ ይሄንን እሺ እንደዚህ እነሳለሁ። መጨረሻ ያለብኝ ግማሽ ሰርክሉ ላይ ነው። እቺን ይዤ አንዴ እጃችሁን ካስቀመጣችሁ እንዳታነሱ፣ ምክንያቱም ብዙ ነገር ይዛነፍባችኋል። ግማሹ ድረስ መጣው ማለት ነው። ከዛ ደግሞ ይችኛዋን እሄዳለሁ። ወደዚህ እዞራለሁ ማለት ነው። ያው እንደምታዩት። ስለዚህ ይህም በጣም ቀላል ነው ማለት ነው። በሁለት ሂደት ጨረስኩት ማለት ነው። ምክንያቱም ከዚህ ዞርኩኝ፣ ከዚች ያደረኩኝ ጨረስኩ ማለት ነው። ሰርክልን በዚህ መንገድ መቁረጥ ትችላላችሁ። የመለማመጃ ወረቀቶቹን ከፈለጋችሁ ከቲንግ ፕራክቲስ እያላችሁ ኮሜንት ላይ ጻፉልኝ፣ ፒዲኤፉን እልክላችኋለሁ። ስለተመለከታችሁኝ በጣም አመሰግናለሁ። ብዙ ነገሮች እንዳገኛችሁ አልጠራጠርም። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሼር አድርጉት። ላይክ፣ ሰብስክራይብ ማድረጋችሁንም እንዳትረሱ።